ይሄን መልእክት ላስቀመጥከው ወይም ኮሜንት ለጻፍከው ወንድም ዳይሬክት እግዚአብሔር ቃል እንዲህ የሚል ቃል አለ። በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ጌታ ኢየሱስ ወደ ገዛ ወገኖቹ መጣ ይላል። የገዛ ዘመዶቹም አልተቀበሉትም፣ ነገር ግን ላመኑት በስሙ ለተቀበሉት የእግዚአብሔር ልጆች ሆኑ ስልጣን ሰጣቸው ይላል። ወንድሜ እንኳን እኔ ጌታ ኢየሱስ ክርስቶስ እንኳን ወደ ገዛ ወገኖቹ ሄዶ ወንጌልን ሲናገር አልተቀበሉትም። እንዲቀበሉኝም ማስገደዱ ሐሳቡም ፍላጎቱም የለኝም። የያዝኩት ወንጌል ላንተም ለኔ ላልኩት ነገርም ለምድሬ ለቤተሰብ ለሁሉም ለፍጥረት ዓለም ሁሉ ነው። ጌታ ኢየሱስ ክርስቶስ ሁሉን ይወዳል። ሁላችሁን ጠርቷል። ኢየሱስ በመስቀል ላይ ደሙን ያፈሰሰው ለአዳም ዘር በሙሉ ነው። ነገር ግን የማመን የመቀበልና የእግዚአብሔር ልጅነትን የመውሰድ ጉዳይ የኔና ያንተ የልባችን ጉዳይ ነው። በክርስቶስ ኢየሱስ አምነህ የዘላለም ሕይወትን አግኝ። ንስሐ ግባ፣ ተመለስ። ላንተ ነው ይሄ ወንጌል፣ ላንቺ ነው ይሄ ወንጌል፣ ለፍጥረት ሁሉ ነው ይሄ ወንጌል። አልሰማውም ማለት አይቻልም። በነጩ ዙፋን ፊት በክርስቶስ ፊት በፍርድ ወንበር ስር ስንቀመጥ ያኔ አልሰማውም ማለት አይቻልም። ግዴታ ቤተሰቦቼን ለማስተማር ወገኔን ለማስተማር ወንጌል ለቤተሰብ ለመስበክ ለኔ ላልኩት ነገር ለመስበክ አልገደድም። ቃሉም አያስገድደኝ። ነገር ግን ለሰው ሁሉ ለመስበክ ግን ያስገድደኛል። ስፔሲፊክ አድርጌ ለከሌ ምለው የለኝም። ጌታ ኢየሱስ ክርስቶስ ከዘር ከቋንቋ ከነገድ ዋጅቶ የመንግስቱ ካህን ያደረገኝ። ከቤተሰቦቼም ተዋጅቻለሁ፣ ከዘሬም ተዋጅቻለሁ፣ ከቋንቋም ተዋጅቻለሁ። የተለየው ለሱ የተጠራው ሰው ነኝ። ስለዚህ ምሰብከው ወንጌል ለሁላችሁ ነው። ጌታ ኢየሱስ ክርስቶስ ይወዳችኋል። ምክንያት ፈልጋችሁ መጨቃጨቅ፣ ወንጌል ሪጀክት ማድረግ የምትፈልጉ ሰዎች አልሰማውም ማለት አይቻልም። ሰምታችኋል። ኢየሱስ ክርስቶስ ስለ ኃጢአታችን በመስቀል ላይ ሞቷል። በእርሱ የሚያምን ብቻ የዘላለም ሕይወት ያገኛል። እሱ ሕይወት ነው፣ እውነት ነው፣ መንገድ ነው። ይህን ደግሞ ያለኝ አልኩት። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ ሕይወትም መንገድም እውነትም ነኝ፣ ከእኔ በቀር ወደ አብ የሚመጣ የለም ብሏል። ከእርሱ በቀር ሌላ መንገድ የለም። አንድ በር ነው ያለው፣ እሱም ኢየሱስ ነው። በዮሐንስ ወንጌል ምዕራፍ 10 ላይ እኔ የበጎች መግቢያ በር ነኝ ብሏል ጌታ ኢየሱስ። ከእኔ ውጭ የሚገባ ሌባ ነው ብሏል። ወንድሜ መግቢያ መንገድ የለውም፣ አንድ መንገድ ነው ያለው። ማምለጫ መንገድ የለውም፣ አንድ ነው። እሱም ስለ ሰው ልጆች ዋጋ የከፈለው ደሙን ያፈሰሰው ጌታ ኢየሱስ ክርስቶስ ነው። ኢየሱስ ይወዳቸዋል። አምልጡ፣ ንስሐ ግቡ። ዘመኑ አልቋል። ጌታ ኢየሱስ በክብር ሊመጣ ነው። መለከት ሊነፋ ነው። በመላእክት ታጅቦ በታላቅ ግርማ ሊመጣ ነው። ያኔ ያረ ወይኔ ብትል የሆነ ነገር ብትል እጅን ብትል የሆነ ምክንያት ብታስቀምጥ ተሸውጄ ነው ብትል ሁሉም ነገር ውሸት ነው የሚሆንበት። አንድ እውነት ነው ያለው። የሰማኸው ወንጌል የፍርድም ቃልም ነው፣ የሕይወት ቃልም ነው። አሁን ይሄ የምነግርህ የእግዚአብሔር ቃል ስታምነው ስትቀበለው የዘላለም ሕይወት ይሰጥሃል። አልቀበልም ብለህ እንዲህ እያሾፍክ እቀጥላለሁ ካልክ ደግሞ የፍርድ ቃል ነው። በንጉሱ ፊት በእውነተኛው ብርሃን ፊት በዘላለም አምላክ ፊት ልብና ጅማትን በሚመረምር ኩላሊትን በሚመረምር የልብን ሐሳብ በሚመረምረው በሕያው እግዚአብሔር ፊት ልትዋሽ አትችልም፣ ልትክደው አትችልም። ጌታ ኢየሱስ ይወድሃል። ንስሐ ግባ፣ ተመለስ። አንድ መንገድ ነው ያለው፣ እሱም ኢየሱስ ነው። አንድ አዳኝ ነው ያለው፣ እሱም ኢየሱስ ነው። ስለና ስለአንተ ኃጢአት ደሙን ያፈሰሰ የሞተል ኢየሱስ ክርስቶስ ብቻ ነው። ማንም የሞተል የለም። ለዛ ነው በሐዋርያት ሥራ ምዕራፍ 4 ላይ ቁጥር 12 ሲናገር መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተቀበልነው አንድ ስም አለ፣ እሱም ኢየሱስ ክርስቶስ ብቻ ነው። ጌታ ኢየሱስ ይወድሃል። ዘመናችሁ ይባረክ። ብሩካን